አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። እንዴት ከረማችሁ? ደህና ናችሁ ወይ? ያላ ሰላምታና እዝነት አይለያችሁ። አላህ ሱብሃነሁ ወተዓላ በያላችሁበት አላህ ይጠብቃችሁ። ውዶቼ ሰብስክራይብ፣ ላይክ፣ ኮሜንት አርጉ እሺ። መልሳለሁ እና ወይኔ ልቤ ቀለጠ። ይሄውላችሁ ፀሐዩን አሳልፈን አሁን ደግሞ ወደ ብርዱ ወደ ንፋሱ ይሄርን ነው እላችኋለሁ ውዶቼ። አሁን ደግሞ ንፋስ እሺ፣ ንፋስ በጣም ንፋስ አለ እና ውዶቼ ያ አላህ አረብ ሀገር ያ አላህ ጉልበታችንን በላው ንፋሱ። ብርዱ ሲመጣ ብርዱ፣ ንፋሱ ሲመጣ ንፋሱ፣ ፀሐይ ሲመጣ ፀሐዩ። አላህ እሱ ይጠብቀን እና እንዴት ናችሁልኝ? ደህና ናችሁልኝ? ሀዲቃ ቦታ እየሄድኩ ነው ከልጆቼ ጋር እየሄድኩ ነው እላችኋለሁኝ። ዛሬ ደግሞ መኪና የለም። ያ አላህ ይታያችኋል አስፋልቱ። ዛሬ ምንም መኪና የለም፣ ጸጥ ብሏል። ነገሩ አሁን መቅሪብ ሶላት ስለነበረ ህዝቡ እየወጣ ነው ከሶላት እና ይሄው እላችኋለሁ። ይሄው ደግሞ ሀዲቃ ቦታችን ይሄን ይመስላል እላችኋለሁ እህቶቼ። እና ይሄን ነው እየደረስን ነው እና እኔ አገር ቤት እንደሆንኩ ማለት ነው። አገር ቤት እንደሆንኩ በጣም ነው እኮ በእግር የሚሄደው። አሁን ግን እንኳን በእግር መሄድ ቅልጥ ትንሽ ስጓዝ ቅልጥልጥ ፀሐዩ ይሁን አላውቅም፣ ትንሽ ሲሄድ ማለት ነው ከኛ ቤት ሀዲቃ ድረስ ከሚሄድ ቅልጥ አደረገኝ ፀሐዩ ማለት ነው። እና እንደዛ እላችኋለሁ ውዶቼ። ተረፈ ሰላም ናችሁ እና ውዶቼ ይኸውላችሁ ይሄን ይመስላል ማለት ነው። ቦታ ይሄን ነው። እስኪ በቅርብ ሀገር የምትገቡ ልጆች እኔ እገባለሁ ብላችሁ ኮሜንት አድርጉልኝ። ኮሜንት ላይ አስቀምጡልኝ። እኔ ሀገሬ ናፍቆኛል፣ ይሄው ሀገሬ ናፍቆኛል። መቼ ነው መሄጃ እያልኩ ነው። እንደው ነግቶ መሽቶ ሀዲቃ ቦታ ነው፣ መሽቶ ሀዲቃ ቦታ ነው የምንሮጠው። እና ወዶች እስኪ ኮሜንት አስቀምጡልኝ። እኔ ሄዳለሁ በዚህ ወር፣ እኔ ይሄን ያህል ወር ቀርቶኛል የምትሉ ልጆች እስኪ አስቀምጡልኝ እሺ ማሮች። እና ወዳችኋለሁ፣ በጣም ነው የምወዳችሁ። እና እንደኔ ድክም ያላችሁ እንደኔ ስልችት ያላችሁ እነማን ናችሁ? እስኪ ኮሜንት ላይ አስቀምጡልኝ እላችኋለሁ እህቶቼ። ይህን ይመስላል። ኢንሻአላህ አላህ ሱብሃነሁ ወተዓላ ደግሞ ለሀገራችን አላህ አብቅቶን ቶሎ የምንገባ አላህ ያርገን እላችኋለሁ ውዶቼ። እና በተረፈ ደግዬ ናችሁ። ነው ውዶቼ ኳስ እንጫወት። እዚህ ኳስ መጫወቻ ቦታ እየሄድኩ ነው። ኑ እንጫወት፣ ከልጆቼ ጋር ልጫወት ነው። መረብ አለ ምናምን እና ኑ እንጫወት እሺ። መረብ ኳስ እንዴት ነው ትችላላችሁ? ትምህርት ቤት ላይ ተጫውታችሁ ነበር? እኔ የሚገርማችሁ በልጅነቴ ሯጭ ነበርኩ። የልጅነቴን ሳስታውስ ግን ይገርመኛል። ሯጭ ነበርኩ። ሁለተኛ ነገር ደግሞ የትምህርት ቤት ጁምአ ክላስ አለን አይደለ? ስፖርት፣ እሱን ሰዓት በጣም ነው የምወደው በጣም። እና እሱ ሰዓት ሲመጣ እንዴት ደስ ይለኛል። በቃ መሯሯጥ እወዳለሁኝ። በቃ መሮጥ ነው። ታዲያ ሩጫ አልቀደምም። ሴቱንም ክላስ ውስጥ ወንዱንም እንትን እላለሁ፣ እቀርማለሁ ማለት ነው። በሩጫ አንደኛ ነኝ፣ መረብ ኳስም አንደኛ ነኝ። የሚገርማችሁ አንድ አመት ማስታውሰው
በየወረዳው እንደዚህ የሩጫ ውድድር እኛ ከተማ ላይ ተደርጎ ነበር ማለት ነው። እኔ የምማርበት ትምህርት ቤት ከተማ ላይ ተደርጎ ነበር ማለት ነው። ማለት እዛ ከተማችን ላይ ከየቀበሌው ማለት ነው ተመልምሎ መጥተው ከሴትም ከወንድም እናቴ አይ ልጅነት አሁን እኮ ገንትሉኛለሁኝ ግዙፉኛለሁ። ያ አላህ ያሁን ሰውነት እና የልጅነቴ ሳስታውሰው በልጅነቴ ቀጮ ነበር የምባለው። ያሁንና የልጅነቴ ሰውነት ሳስታውሰው ያ ረቤት እና የተከላይተን እና ውድድር ከእኛ አገር ከኔ ሰፈር ማለት ነው እኔ ካለሁበት ተወልጄ ካደኩበት ሰፈር የሆነ ልጅ ነበረ። የሰፈር ልጅ እዛው ጎረቤት ነን። እሱ እኔ ሆነን ነበር የተመረጥነው። ከአካባቢም ሌሎች ልጆች አሉ፣ ግን ከሰፈር እሱና እኔ ነን። እናቴ ይሄንን ቁንጣ ለብሼ አይ ልጅነት ይሄን ስፖርት ልብስ ለብሼ ጫማ ተደረገ በረጅም ካልሲ አረታኝ ይሄንን የኩታበር በነገራችን ላይ ኩታበር ይባላል አካባቢያችን ሀገራችን። ይሄንን የኩታበር መንገድ እኔ እህታችሁ ያ ረቢ ሄድኩኝ መጣሁ። ታውቃላችሁ ሩጫ ላይ የሆነ ነገር እንደዚህ ውድድርም ሆነ የሆነ ነገር ሲኖር በቃ ህዝቡ እናንተ መሀል ተሆኑና ህዝቡ በግራ በቀኝ ሁሉም ህዝብ ቁጭ ብሎ ነው የሚያያችሁ። ግማሹ ቁጭ ብሎ፣ ግማሹ እያጨበጨ፣ ግማሹ አብሽር እያለ፣ ግማሹ የሆነ ነገር እያለ ነው የሚያያችሁ። እና እኔ እህታችሁ ገባሁላችሁ ስሮጥ ግን በነገራችን ላይ መጀመሪያ ሩጫ መጀመሪያ በቃ ከሁሉም መጀመሪያ ገና ፉርሽ ሲነፋ ያለ 1 2 3 ተብሎ ሲሮጥ ማለት ነው። ሁሉም ግግግግ ብሎ ሲሮጥ እኔ አንደኛ ነው የሮጥኩት። አንደኛ ልሮጥ ቢባላችሁ እንጂ መጨረሻ ነው የወጣሁት። ታሪኩን ስነግራችሁ ማለት ነው። መጀመሪያ ሩጬ 1 ዙር 2 ዙር ማንም አልቀደመኝም። ማንም እንደው ስሮጥ እንዲዞር እያልኩ ሳይ በጣም ርቀት አላቸው ማለት ነው። ከዛ እንደዛ እያደረኩኝ ስሮጥ መጨረሻ ላይ ደከምኩ እኔ እንዳለ ሁሉም በቃ ወንዱም ሴቱም እየጣለኝ እነሱ መጀመሪያ ሆኑ። እኔ ሄታችሁ መጨረሻ ዙሩንም ሳልጨርሰው መጨረሻ ቀረሁ እላችኋለሁና እዚህ አሁን መሄድበት ልጆቹ መጫወቻ ሆነ መረብ አለና እዛ ጋር ብዙ ጊዜ ይጫወታሉ ልጆቹ። ኳስ ሳይ እወዳለሁና ልጆቹ ጋር እጫወታለሁ እና ለዛ ነው እላችኋለሁ ውዶቼ። እናንተሳ እዚህ አረብ ሀገር ላይ ልጅ የምትይዙ እህቶቼ እንዴት ነው? ከልጆቻችሁ ጋር እየተሯሯጣችሁ ምንድነው እየተጫወታችሁ የምታመሹት የምትውሉት እላችኋለሁኝ። መቼም ያረብ ልጅ መሯሯጥ መጫወት አይጠግብም። እቤትም ሆኖ አይጠግቡም፣ እዚህም ሆኖ አይጠግቡም ማለት ነውና ለዛ እላችኋለሁ ውዶቼ።